ጀማው ሊቨርፑል ማለት ነው አለቀ ሊቨርፑል ማለት ነው ቶተናምን በምንም አይነት ሁኔታ ውስጥ እናገኘው በምንም አይነት ጥንብ ሸታታ ቡድን እኮ ቶተናም እናገኘው በቃ እንደ እንክትክቱ ነው የምንወጣው ቲኪ ምን አይነት ከጸባይ ከችሎታ ምን አይነት ሮበርቶ ፈርሚኖ አዲሱ ፈርሚኖ ጀማው አዲሱ ፈርሚኖ እያየነው ነው ቲኪ የሆነች ተጫዋች በእናትህ አይዛክ ደግሞ ቶተናምን እንዳያገኘው በተለይ ቫንደበን የሚባሉ እንዲያቆመዋል ምናምን ይሄ ደግሞ ኬርኬስ የሚባል በቃ አሉላ በሉት በቃ እልም ያለ ደንቆሮ አሉቲ በሉት በቃ ደንቆሮ ዛሬ በጣም ሲሳሳት ነበር በጣም የጎሉ ምንጭ ሪቻርድሰን ያስገባበት ምንጭ የኬርኬስ ስህተት ነው ሊቨርፑል ግን ይለያል በቃ ይለያል አይዛክ ተጎርቶ ቢያወጣ ኑሮ ቶተናም ዛሬ ጨረሰ ነው ነበር ኢኪቲኬ ጀማው ሊቨርፑል ማለት ነው ዋንጫው መጣለሽ ሊቨርፑል 9 ተጫዋች በረኛውን ከቀነስክ 8 ተጫዋች ያለበትን ስፐርስ ተጨንቆ ተጠቦ 2-1 አሸነፈ። እስቲ ዝም በል እስቲ አንተ እሺ ካልተጨነክ እንዳልተጨነክ አሸነፍን ብለን ራሱ አንወራም። ካልተጨነክ እሺ አባቴ ካልተጨነክ እንዳልተጨነክ በራስ ቪዲዮ ንገራቸው። እኔ የራሴን ኦዲየንስ ልናገርበት። ተጨንቆ ተጠቦ ቀዝኖ ላይቭ ላይ እንዳለኮ ገብተህ ማየት ትችላለህ። ቲፎዞ ላይ ገብተህ ላይቭ ሚለው ላይ ሂድና ይሄን ጨዋታ ማየት ትችላለህ። ዲቤክ ሲቀዝን ማለት የመራ አይመስልም። ከወልቭስ ጋር እንደተጫወተ እስቲ ዝም በል አሸንፈን ነው ያው ያላሸነፍነው እኮ ተሸነፋልኩኝ። አረ ቪዲዮን አበላሸብኝ ያስቸገረኝ እኮ ተጨንቀው ማለት ኖርማል ነው። ነገ ይሄ የሚያሳየው ነገ ማንቸስተር ዩናይትድ አስቶን ቪላን 2-1 ታሸንፍ ነው ማለት ነው። ሙያቡዬ ኬዝ ማለት ቸልሲም ተጨምራለች። ሶስታችሁም 29 ነጥብ ሆናችሁ ትላላችሁ በትርፍ ጊዜያችሁ ለእንትን አቋጥሩለት ለማን ሲቲ ማለት ግን ዋንጫውኛ ነው። ከ30 ደቂቃ ጀምሮ እናሳያለን። ምን አለ በለ ዌር ዘ ገነርስ ና ላይቭ ላይ ሀገራችን ውስጥ ደግሞ ሚኮስፐርስ ራሱ ወላጅ ማምጣት አለበት። እንደዚህ ዲሲፕሊን የሌለው ቡድንን እንዴት ነው የሚደግፈው ሚኮስፐርስ እንዴ? አንዴ ለዶሮዋ ጀማው አንዴ ለዶሮዋ ሞቅ ያለ ጭብጨባ። ለየትኛው ዶሮ እንዳትሉኝ ምረጡና ደስ ስላላችሁ ዶሮ አጨብጭቡ። እኔ ግን ዛሬ ነጯ ዶሮ ማለት ነው እንዴት ጥሩ እንደነበረች አንተ በቀይ ወጥቶባት ያሳየችው ተጋድሎ አንዳንዴ ተሸናፊን ማድነቅ መቻል አለብን። ሁሌ እኮ መተን እዚህ ያሸነፈን ቡድን ብቻ ማድነቅ የለብንም። በቃ ግን አንድ ስህተት አግኝቼባታለሁ ዶሮዋ ላይ። ምንድነው እሱ? የዲሲፕሊን ችግር ነው። በቃ ዣቪ ሲሞንስ የሚሉት ተመልከቱት። ከኋላ ሄዶ ሃንግ ነው እንዴ የሚሰራው? ምን አባክል ሰራ ነው ሰው እንደዚህ ከመሬት ተነስተ ምረግጠው እንዴ? የሱ ይገርማል እንዴ ሮሜሮ የሚሉት ራሱ እንዴ ኮናቴ ልቡን ካላወለቁት እንዴ አህያና እንዴ አንተ እንዴ አይደረግም። እና ዛሬ ቶትናም ሊያየው ትልቁ ግድፈት ምንድነው? የወላጅ ክትትል ያስፈልጋል። ወላጅ ማምጣት ያለባቸው ተጫዋቾች አሉ። ሀገራችን ውስጥ ደግሞ ሚኮስፐርስ ራሱ ወላጅ ማምጣት አለበት። እንደዚህ ዲሲፕሊን የሌለው ቡድንን እንዴት ነው የሚደግፈው ሚኮስፐርስ እንዴ? ይሄ እኮ የሚያሳየው ሚኮስፐርስ ራሱ ዲሲፕሊን እንደሌለው በቃ እንዴት አንተ ወይኔ ገተውና ዛሬ በእውነት እኔ እንደው መጨረሻ ላይ አልቆጠርኩላችሁ። ምን አገባኝ እኔ እኮ አገባኝም እኮ ስለዚህ ጨዋታ ግን ቆጠርኩላችሁ። በቃ የሆነ በተለይ ሪቻርድሰን ሲገባ ማለት ነው እንደሚያስቆጥር በጣም እርግጠኛ ነበርኩኝ። እንደ ሊቨርፑል የሚቀነው ቡድን የለም ጎል ለማስቆጠር እና ቶትንሃም ላሳየው ግን ተጋድሎ አስገርሞኛል። ሊቨርፑል ደግሞ ወሳኝ 3 ነጥብ አንስተዋል። ጀማው ይመቻችሁ። በዚህ መልኩ እንድናሸንፍ ራሱ ምክንያት ይዘው ወጡ በቃ ቶተናም እንጂ እኛ ማሸነፋችን የማይቀር ነገር ተናግሬያለሁ እኮ። ከዶሮ እንበላለን እኛ በተራችን ብለናል አይደል እንዴ? 2 ቀይ ምናምን ወጣ ሲጀመር ገንዘብ ማለት የጊዜ ጉዳይ ነው። ገንዘብ ደስታን ይገዛል ብያችኋለሁ አይደል? አይዛክ ሰተት ዊርት አሲስት ኤኪቲኬ በቃ እኮ እኛ ተመልሷል እኮ ቲሙ ሲጀመር እኮ። ከዚህ በኋላ አሁን ቀጣይ ማን ነው ጥያቄው? ቀጣይ ማን ነው? ውጪ ቋጣሪ ራሱ ልታወራ መጣ ነበር ይሄ በቃ እስከ ዛሬ አብረን ነበር። እናመሰግናለን። ተሻሽተናል ማለት በቃ ሌቭላችንን መለየት ነበረብን። ለዛ ነው እንደዚህ ያደረግነው። ቶተናም ግን አንገቱን ሰበብ ይዞ አለፈ። ይመቻቸው፣ ሰበብ ይዘው ይመቻቸው። ተናግረን አናፍርም እኛ። ይመቸን። ተመልሰን ሊቨርፑል 2 ቶተናም 1 ማለት ነው። በዚህ ጨዋታ 2-1 ከሚለው ውጤት ውጭ በ33 ደቂቃ በቀይ የወጣበት ቶተናም በሁሉም ነገር የተሻለ ቡድን ነበር። በፖዚሽንና ምናልባትም ደግሞ በኮርና የተሻለ ቡድን ሊቨርፑል ነበር። ከዛ ውጭ ግን በሹት በኤክስጂ በቻንስ ክሬት ምናምን በቢግ ቻንስ ምናምን የተሻለ ቡድን ቶተናም ነበር ማለት ነው። በብዙ ነገር በልጦት ነበር ሊቨርፑል። ጥሩ የሚባል ሊቨርፑል አላየንም። ማለትም
ጨዋታውን እየመሩ ማስጠበቅ ያልቻለ ሊቨርፑል ነበር ያየነው። ግን ደግሞ ሮሜሮ ደደብ ስራ ነው የሰራው። በዛች 9 ደቂቃ እንኳን ምናልባት ትንሽ ብትቆይ አንተ ጎል የማስቆጠር ቻንስ ነበራችሁ ማለት ነው። ለማንኛውም ማንቸስተር ዩናይትድ እስኪመጣ ድረስ ወይም ክሪስታል ፓላስ ዛሬ 5 ሰዓት ላይ ዲዲስን እስከሚያሸንፍ ድረስ 5ኛ ላይ ሊቨርፑል ተቀምጧል ማለት ነው። ይመቻችሁ አራዳ ልጆች። ሊቨርፑል ቶተንሃምን 2-1 አሸንፏል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። አይዛክ ዛሬ ጎል አስቆጥሮ ነበር ግን ተጎዳ። እውነት በጣም ነው ያሳዘነኝ። ጎሉን ባያስገባ ይሻል ነበር። በቃ እኔ ፕሪሚየር ሊግ ላይ የምመርጠው አጥቂ በቃ በጣም ሁሉ ነገር ያለው የሚያዝናና አሁን ያለበት ሁኔታ አይደለም ማየት ያለባቸውና አሁን እንደው ዛሬ ጎሉን አግብቶ ጨዋታው ላይ ቢቀጥል ኖሮ የሆነ ወደ ሪትሙ ይመለስ ነበር፣ ራሱን ያገኝ ነበርና ግን ተጎዳ። በቃ እኔ አሁን ትንሽ እንደው ለከፋ እንዳይሆን ነው ጉዳቱ፣ ቶሎ ወደ ሜዳ እንዲመለስ ነው የምመኝለት። በጣም ወደው አጥቂ ነው። አሁን ያለበት ሁኔታ አይደለም ማየት ያለብን። በጨዋታው ላይ 2 ካርዶች ነበሩ። ያም ሁለቱም ካርድ የታዩት ከቶተንሃም ነው። እኔ ይሄ ልጅ እዚህ እየተጫወተ ያለው ይሄን የሚመስል አቋም ይዞ ብቃት ይዞ እዚህ የተጫወተ ያለው በዚህ ባህሪው ምክንያት ነው። ከዚህ የተሻለ ትላልቅ ቲሞች መጫወት የሚችል ስኪል አለው፣ ግን በዚህ ባህሪው ምክንያት እዚሁ ትናንሽ ቡድን ውስጥ እንዲጫወት እድሜ ሙሉ በቃ ያደረገው ይሄ ነው እንጂ የሚገርም ስኪል ነው ያለው። ኤኪቲኬም ጎል አስቆጥሮ የጓደኛውን ልደት ሴሌብሬት አድርጓል። እንደ ኪሊያን ነው የሀገሩ ልጅም ጓደኛው ነው። የእሱን ልደት በማስመልከት ነው እንደሱ ሴሌብሬት ያደርገው። ኤኪቲኬ ጥሩ ሁኔታ ላይ ነው ያለው። ሊቨርፑሎች ምንም ቢሆን ፐርፎርማንስ ተወት 3 ነጥብ አግኝታችኋል። ምንም ቢሆን ወደ ሪትም ለመመለስ ማሸነፍ አስፈላጊ ነውና ጥሩ ስኬት ነው ብዬ አስባለሁ የዛሬው 3 ነጥብ። ለማንኛውም ጨዋታ ላይ ቢሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። በዘንድሮ የውድድር ዓመት ማለት ነው የአራዳ ልጆች ሊቨርፑሎች ያስፈረሟቸው ተጫዋቾች በዚህ ጨዋታ ላይ ሁሉም ከጎል ጋር የተነካኩ ነበሩ ማለት ነው። ለአሌክዛንደር አይዛክ ጎል ማስቆጠር ፍሎሪያን ቬርቲስ በፕሪሚየር ሊጉ እንግዲህ አሲስት ማድረግ ችሏል ማለት ነው። እንደዚሁም ደግሞ ሁጎ ኢኪቲኬ ሁለተኛውን ጎል ሲያስቆጥር ከረጅም ጊዜ ጉዳት በኋላ የተመለሰው ማለት ነው ጀሬሚ ፍሪምፖንግ እንዲሁ አሲስት ማድረግ ችሏል ማለት ነው። እንደዚሁም ደግሞ ጨዋታውን ምን አለፋችሁ በመሃል ላይ ሲቆጣጠሩት የነበሩት ጆን ብሩክስ ዳኛው ማለት ነው በቃ ምንም ማወዛገብ ስታይላቸው ነው ያራዳ ልጅ። በቃ ሸቃባ ስማቸው ቀጥል ስማቸው ሁሉ ሸቃባ ነው ተብሎ የሚጣሩት በቃ ምን አለፋ ያራዳ ልጅ ጨዋታ መረበሽ ምናምን በቃ የእሳቸው ስታይል ነው። ከማይክል ኦሊቨር ጋር ውድድር ውስጥ የገቡ አሰልጣኝ ብቸኛ እሳቸው ናቸው። ቆምሮ የሚገቡም ይመስለኛል ያራዳ ልጅ። ብቻ ምን አለፋ ሊቨርፑል ግን ቀስ በቀስ ራሱን እያገኘ የመጣ ይመስላል። ወደ 6ኛ ጨዋታ ነው ይሄ ሊቨርፑል ሳይሸንፍ፣ እንዲሁም ደግሞ ተከታታይ 3ኛ ጨዋታው ነው ማለት ነው ቀጥታ ሲያሸንፍ ማለት ነው። ሊቨርፑል ቀስ እያለ እየተሻሻለ የመጣ ይመስላል። እንደዚሁም ደግሞ የፍሎሪያን ቬርቲስ ቀስ በቀስ ወደ ፕሪሚየር ሊጉ እየተላመደ መምጣቱ እጅግ በጣም አስገራሚ ነው ብዬ አስባለሁ። በዛሬው ጨዋታ እጅግ በጣም ድንቅ ነበረ። ያሳለፍነውም ሳምንት እንደዛው። ሀሳብ አስተያየታችሁን ኮሜንት ላይ አራዳ ልጆች ፕላስ ምልክቱ እናንተ ነሽ። ሼር ኮፕ ሊንክ ይደረግ። እግር ኳስ ነው ወይስ ጦርነት ነው የሚያስብል ጨዋታ ተመለከትን። በ17ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር የአርነ ስሎቱ ሊቨርፑል ከሜዳ ውጭ ተጉዞ ቶተንሃም ስፐርን 2-1 ማሸነፍ ችሏል። በዚህ ጨዋታ ላይ የመጀመሪያ አጋማሽ 0-0 በሆነ ውጤት ነበር የተጠናቀቀው። በቶተንሃም ስፐሮች በኩል ግን ዣቪ ሲመንስ በጣም ሲል የሆነ ጥፋት ቨርጅል ቫን ዳይክ ላይ ሰርቶበት ሲሪየስ የሆነ ፋውል በመስራቱ በቀይ ካርድ ከሜዳ ተሰናብቶ ቶተንሃሞችን ጫና ውስጥ ከቷቸው ነበረ። ታዲያ ከሁለተኛው አጋማሽ በኋላም አርነ ስሎት አጥቂያቸውን አሌክሳንደር አይዛክን ቀይሮ አስገብተው በሱ አማካኝነት ጎል አስቆጥሮ ነበረ። ነገር ግን አሌክሳንደር አይዛክ ጎሉን ካስቆጠረ በኋላ በጉዳት ምክንያት መልሶ ተቀይሮ ወጥቶ ነበረ። ታዲያ ሊቨርፑሎችም ተጨማሪ ጎል በሌላኛው አጥቂያቸው ሁጎ ኢኪቲኬ አማካኝነት ካስቆጠሩ በኋላ 2-0 እየመሩ ነበረ። ጨዋታውን የሚተቆጣጠሩት ይመስል ነበረ። በዚህ አጋጣሚ በቁጥር ጎዶል የነበሩት ቶተንሃም ስፐሮችም በካውንተር አታክ ለማጥቃት ጥራት ሲያደርጉ ተመልክተን ነበረ። ነገር ግን ከ80ኛው ደቂቃ በኋላ ሪቻርልሰን በተለይ ተቀይሮ ከገባ በኋላ ጨዋታው ረብሻ ነው ማለት ይቻላል። ደርቢ የሚመስል አይነት ፍልሚያን የተመለከትናቸው የቀይ ካርድ ብዛትና የጨዋታው ውጤት በተቃራኒው 2013 ላይ ቶተንሃም ስፐር ሊቨርፑል ላንድ ያሸነፈበት ጆንስ እና ጆታ በቀይ ካርድ የወጡበትን ጨዋታ የሚያስታውስ ይመስለኛል። በዚህ ጨዋታ ላይም እንግዲህ ሪቻርልሰን ተቀይሮ ከገባ በኋላ ወዲያው ለቶተንሃም ስፐር ጎል በማስቆጠር ሊቨርፑሎች አጣብቂኝ ውስጥ ገብቶ ነበረ። ነገር ግን በዛ ውጤታቸውን አስጠብቀው እንግዲህ 2-1 አሸንፈው መውጣት ችለው ነበረ። በነገራችን ላይ በቶተንሃም ስፐር በኩል ሮሜሮን በሌላ በቀይ ካርድ ከሜዳ የተሰናበተ ተጫዋች ነበረ። ለማንኛውም ከዚህ ጨዋታ መጠናቀቅ በኋላ አርነ ስሎቱ ሊቨርፑል 29 ነጥቦችን በመያዝ 5ኛ ደረጃ ላይ የተቀመጠ ሲሆን የቶማስ ፍራንኩ ቶተንሃም ስፐርም በ22 ነጥብ 13ኛ ደረጃ ላይ ተቀምጧል። ስለዚህ ፍልሚያ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ትችላላችሁ።